እግሮቿን በእስያ ምድር ላይ አጽንታ ውፊቷን ግን በናፍቆት ወደ አውሮፓ ያዞረች። ግማሽ አካሏ በአውሮፓ ግማሽ አካሏ ደግሞ በእስያ የሚገኝ በሁለት ታላላቅ አህጉራት መካከል የቆመች አንዲት ድንቅ ምድር አለች። ልክ እንደኛ እንደ ኢትዮጵያውያን መሬት ላይ የወደቀ ዳቦ ስመን ከፍ ያለ ቦታ ላይ እንደምናስቀምጠው ሁሉ ቱርክም ታደርጋለች። ይህች ሀገርም የቡና ማፍላት ጥበቧን በዩኔስኮ ያስመዘገበች እንግዳን የእግዚአብሔር እንግዳ ብለው የሚንከባከቡባት ናት። ዛሬ ግን ወደ ሁሉም ቦታ ፈጥረን ከመሮጥ ይልቅ በጥቂት ልዩ ቦታዎች ላይ ብቻ አርፈን ጥልቅ ታሪካቸውን አብረን እናገኛለን። እናም አንድ ትንሽ ኩባያ ሻይ እየጠጣን ጥንታዊ ስርዓት ልናይ ነው። ዝግጁ ከሆናችሁ ሰብስክራይብ አድርጋችሁ ጉዟችንን እንጀምር። ከኢስታንቡል ዘመናዊ ጫጫታ ወጣ ብለን ወደ ባለ ጠባብ መንገዶች እንግባ። እያንዳንዱ ቀለም የተቀባ ግድግዳው የራሱ የሆነ ታሪክ ይናገራል። ቢጫ፣ ሰማያዊና ሮዝ ቤቶች ተደራርበው ልክ እንደ ስዕል ሸራ ሆነው ይታያሉ። ብዙዎቻችን ግን ይህን ሰፈር በደንብ የምናውቀው በችኩር ድራማ ነው። የኮቺቫሊ ቤተሰብ ውሳኔ የሚያስተላልፉበት ዶስትለር ካቬሲ ካፌ ዛሬ ቱሪስቶች የያማች ታዋቂ አቀማመጥ ፎቶ ለመነሳት የሚሻሙበት ቦታ ሆኗል። እዚህ ግድግዳ ላይ የሚታየው የሶስት ነጠብጣብና ቀስት ምልክት ደግሞ ለነዋሪዎች አንድነት ምልክት ነው። ትንሽ ምስል ግን ትልቅ ትርጉም ያለው። አሁን ደግሞ ወደ ባለ ልብ ጠለቅ ብለን እንግባ፣ ምክንያቱም እዚህ ውስጥ ነው የቱርክ እውነተኛ ባህል የሚገለጠው። ቱርክ ውስጥ ቡና ታሪካዊ ቢሆንም በየቀኑ ልብን የሚያገናኘው ግን ሻይ ነው። ቱርካውያን በአመት ከማንኛውም ሀገር በላይ ሻይ ይጠጣሉ። በአማካኝ አንድ ሰው በቀን እስከ 10 ኩባያ ድረስ ይጠጣል። የሻይ አፈላል ስርዓታቸው ግን ልዩ ነው። ቻይን ዳሊክ የሚባል ሁለት ማንቆርቆሪያ ድስት ይጠቀማሉ። ከታች ያለው ትልቁ ማንቆርቆሪያ ውሃ ያፈላል። ከላይ ያለው ትንሹ ግን ጥቁር ሻይ ቅጠል በጣም ጠንክሮ እንዲፈላ ያደርገዋል። ሻይ ሲፈስ ከትንሹ ማንቆርቆሪያ ጠንካራውን ሻይ ትንሽ ጨምረው ከታች ውሃ ጋር እያዋሃዱ የፈለጉትን ጥንካሬ ይመርጣሉ። ሻዩ የሚቀርበው ደግሞ ልክ እንደ ሴት ወገብ ቅርጽ ባለ ትንሽ ብርጭቆ ኩባያ ውስጥ ነው። ለቱርካውያን ሻይ ማለት ብቻ መጠጥ አይደለም፣ ማህበራዊ ትስስር ነው። ጓደኞች፣ ቤተሰቦች ወይም ነጋዴዎች በገበያ ላይ ድርድር ከመጀመራቸው በፊት አንድ ኩባያ ሻይ አብረው ይጠጣሉ። እናንተስ ጠዋት ጠዋት ቡና ወይስ ሻይ ትመርጣላችሁ? በኮሜንት ንገሩኝ። አሁን ደግሞ ወደ ታሪክ እንመለስ። በ537 ዓመተ ምህረት በንጉስ ዮስቲናቲ ትዕዛዝ የተገነባችው ሃጊያ ሶፊያ ከ10,000 በላይ ባለሙያዎች ሌት ተቀን ደክመውባታል። ወደ ውስጥ ስንገባ 56 ሜትር ከፍታ ያለው ግዙፍ ጉልላት ያለምንም ዘመናዊ ብረት በአየር ላይ የቆመ ይመስላል። የጥንት ጸሐፊያን ከሰማይ በወርቅ ሰንሰለት የተንጠለጠለ ይመስላል ብለው ጽፈውታል። እዚህ ውስጥ የሚያስደንቀው ግን የክርስቲያን ወርቃማ ሞዛይኮችና የእስልምና ካሊግራፊ በአንድ ጣራ ስር ተከባብረው መኖራቸው ነው። ለ1000 ዓመታት ካቴድራል፣ ከዚያም መስጊድ፣ ከዚያም ሙዚየም፣ አሁን ደግሞ በድጋሚ መስጊድ ሆናለች። ከከተማዋ ራቅ ብለን ወደ ካፓዶቂያ እናምራ። በሚሊዮን ዓመታት የፈጀ የእሳተ ገሞራ አመድን የንፋስ ስራ የፈጠረው ፌሪ ቺሚኒ የተባሉ የድንጋይ ምሰሶች እዚህ ብቻ ይገኛሉ። ግን ካፓዶቂያን ዝነኛ የሚያደርጋት በየማለዳው መቶዎች የቀለም ፊኞች ሰማይ ሲሞሉ የሚታየው ትዕይንት ነው። ጎብኚዎች ገና ጎህ ሲቀድ ተነስተው በዚሁ ተሳፍረው ምድርን ከላይ ይመለከቷታል። ልክ ወደ ሌላ ዓለም እንደገቡ ይሰማቸዋል። አይት ሲነሳ ድመት ይነሳል ነውና ነገሩ። የኢስታንቡል እውነተኛ ነገስታት ግን ድመቶች ናቸው። ከተማዋን ከአይጥ ወረርሽኝ ስላዳናት ውለታቸው አይረሳም። ቶምቦሊ የተባለችው ድመት እንኳን በ2016 ስትሞት በትክክል በነበረችበት ቦታ ላይ ሐውልት ቆሞላታል። ኢስታንቡል ደግሞ አውሮፓንና እስያን የምታገናኘው ብቸኛዋ ከተማ ናት። ጠዋት ቁርስን አውሮፓ ላይ ተመግበህ ምሳን እስያ ላይ ትበላለህ። ከባላት ቀለማት እስከ ሻይ ኩባያ ስርዓት፣ ከሃጊያ ሶፊያ ግርማ ሞገስ እስከ ካፓዶቂያ ፊኞች፣ ቱርክ በእያንዳንዱ ጥግ ላይ አዲስ ታሪክ የምትደብቅ ሀገር ናት። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። የትኛው ቦታ ልባችሁን ሰረቃችሁ? በኮሜንት ንገሩኝ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ።